ሀገራችን ላይ እየተፈጸሙ የሚገኙ ጭካኔ የተሞላባቸው ተግባራት ለማመን የሚከብዱ እየሆኑ መጥተዋል። ከየአቅጣጫው የሚሰሙ አሰቃቂ ተግባራት ከትናንት ዛሬ እየባሱ ለጆሮ እየከበዱ መጥተዋል። በዛሬው ዕለትም እጅግ አሳዛኝና ህዝቡን ሁሉ ያስቆጣ ዘግናኝ ወንጀል መፈጸሙ ተሰምቷል። ሮጣ ማምለጥ የማትችል ጮሃ እርዳታ ለመጠየቅ አቅሟ ያልጠና የ12 ዓመት ታዳጊ በጋለ ቢላ ፊቷ መጠበሱ ተሰምቷል። ይህ ዘግናኝ ድርጊት እዚሁ አዲስ አበባ ከተማ የተፈጸመ ሲሆን ወንጀሉን የፈጸሙት ቤት ውስጥ የሚያሰሯት ባልና ሚስት መሆናቸው ታውቋል። ይህች ገና ትንሽዬ ልጅ በቤት ሰራተኝነት መድከሟ አልበቃ ብሎ ይህን ዘግናኝ ድርጊት እንደተፈጸመባት የሰማ ሰው ሁሉ ተቃውሞውን እያሰማ ነው። ለመሆኑ ድርጊቱ የትና እንዴት ተፈጸመ? የወንጀለኞቹስ መጨረሻ ምን ሆነ? እንነግራችኋለን። በሌላ መረጃችን ደግሞ የትምህርት ሚኒስቴር አስገዳጅ ሕግ ከፍተኛ ተቃውሞ ገጥሞታል። ትምህርት ሚኒስቴር ያወጣው አዲሱ አስገዳጅ ሕግ በተማሪዎች ዘንድ ተቃውሞ ሲነሳበት የኢትዮጵያ እስልምና ጉዳዮች ምክር ቤት መግለጫ አውጥቷል። ለመሆኑ ተማሪዎችን ያስቆጣው የትምህርት ሚኒስቴር አዲስ አስገዳጅ ሕግ ምንድን ነው? የእስልምና ጉዳዮች ምክር ቤት ያወጣው መግለጫስ ምን ይላል? በዝርዝር እንነግራችኋለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲው ቤተሰቦች። ሰርክቲው ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ በአዲስ አበባ ስለተፈጠረው ዘግናኝ ወንጀልና የትምህርት ሚኒስቴር ያወጣውን አስገዳጅ ሕግ አስመልክቶ የተሰሙ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ይህች በምስሉ ላይ የምትታየው ህፃን ርብቃ አየለ ተብላ የምትጠራ የ12 ዓመት ታዳጊ ስትሆን አዲስ አበባ 24 ኮንዶሚኒየም አካባቢ በቤት ሰራተኝነት ተቀጥራ ትሰራለች። በዚህ ለጋ ዕድሜዋ በቤት ሰራተኝነት ተቀጥራ መስራቷ ሳያንስ በአሰሪዎቿ የደረሰባት አሰቃቂ ወንጀል መላ ህዝቡን አስቆጥቷል። አሰሪዎቿ ባልና ሚስት ተባብረው በጋለ ብረት ፊቷንና ሰውነቷን እንዳቃጠሏት ተገልጿል። ይህም ዜና መላ ነዋሪውን ያስቆጣ ሲሆን ወንጀለኞቹ በህግ ቁጥጥር ስር ውለው ተገቢውን ቅጣት እንዲያገኙ ተጠይቋል። በመላው ህብረተሰብ ዘንድ ከፍተኛ ቁጣና ሀዘንን የቀሰቀሰው የህፃን ርብቃ ጉዳይም በህግ የበላይነት ስር መዋሉ ተሰምቷል። ህፃኗ ርብቃ ከደረሰባት አሰቃቂ ድርጊት በኋላ በአሁን ሰዓት በማቆያ ጣቢያ ተገቢውን እንክብካቤ እየተደረገላት እንደሆነም ተሰምቷል። ህፃኗ ላይ ጉዳት አድርሳለች የተባለችው ሴትና ባለቤቷ በመገናኛ አካባቢ በሚገኘው ጩፌ ፖሊስ ጣቢያ በህግ ቁጥጥር ስር እንዲውሉ መደረጉም ታውቋል። ተጠርጣሪዋ ሴት ለፖሊስ በሰጠችው ቃል መሰረትም ህፃኗን ስታቃጥል ባለቤቷ በቦታው ተቀምጦ እንደነበር ገልጻ የዘመዶችን ጸባይ እኔ ነኝ የማውቀው በደንብ አቃጢያት በማለት ድርጊቱ እንዲፈጸም እያበረታታ እንደነበር ተናግራለች። ሴትየዋን አግብቶ የሚኖረው ባል በአሜሪካን ሀገር ከ20 ዓመታት በኋላ ከኖረ በኋላ ወደ ሀገሩ የተመለሰ ሲሆን ከዚህ ቀደም የ3 ልጆች እናት የሆነች ሴት ፈቶ እንደነበረና ባህሪው አደገኛና ክፉ እንደሆነም ተገልጿል። መላው የኢትዮጵያ ህብረተሰብም ድርጊቱን በንዴትና በሀዘን አውግዞታል። ህፃኗ ላይ በደረሰው ጉዳት ፍትህ እንዲሰፍን ለልጅቷ ተገቢው ካሳ እንዲከፈልና ተጠርጣሪዎቹም በህግ ተገቢውን ቅጣት እንዲጣልባቸው የበኩሉን ጥያቄም እያቀረበ ይገኛል። ውድ የሰርክቲው ቤተሰቦች እኛም ወንጀለኞቹ ላይ ለሌላው አስተማሪ የሚሆን ተገቢውን ቅጣት ማግኘት አለባቸው እያልን ወደ ሌላኛው መረጃችን እናመራለን። የትምህርት ሚኒስቴር አስገዳጅ መመሪያ በተማሪዎች ተቃውሞ እንደገጠመው ተሰማ። የኢፌዴሪ ትምህርት ሚኒስቴር ከሚመጣው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ሊተገብረው ያቀደው አዲሱ አስገዳጅ መመሪያ ከፍተኛ ተቃውሞ እያስነሳ መሆኑ ተገልጿል። ሚኒስትሩ ባቀደው መሰረት ከመጪው የትምህርት ዘመን ጀምሮ የከፍተኛ ትምህርት ተቋማት ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የሚቆይ የማህበረሰብ አገልግሎት እንዲሰጡ ያስገድዳል። ከተለያዩ ዩኒቨርሲቲዎች የተወጣጡ ተማሪዎች ከትናንት ጀምሮ በተለያዩ የሀገሪቱ የትምህርት ተቋማት ድምጻቸውን በማሰማት ላይ ናቸው። ተማሪዎቹ ሚኒስቴር መስሪያ ቤቱ ያወጣው አስገዳጅ መመሪያ ያለ መምህርነት ሙያ ስልጠና ተግባራዊ መደረጉ ተገቢ አይደለም ሲሉም ተከራክረዋል። የትምህርት ሚኒስቴር በበኩሉም ይህን ክርክር ለመመለስ የሚከተለውን ማሳሰቢያ ሰጥቷል። የመጀመሪያ ዲግሪ ያላቸው ተመራቂ ተማሪዎች የ1 ዓመት የማስተማር ስነ ዘዴ ኮርስ ሜትሮሎጂ ኮርስ በመውሰድ ለመምህርነት ብቁ መሆን ይችላሉ ብሏል። ትምህርት ሚኒስቴር ባወጣው አስገዳጅ ሕግና በተማሪዎች መካከልም ውዝግቡ እንደቀጠለ ሲሆን የሚኒስትሩ ውሳኔ ተማሪዎችን ሆነ የከፍተኛ ትምህርት ተቋማትን እንዴት እንደሚነካ የሚታይ ሆኗል። ከዚህ ጋር በተያያዘ ትምህርት ሚኒስቴር ያወጣውን ሕግ ተከትሎ ኢስላማዊ አልባሳትን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት ነው ሲል ጠቅላይ ምክር ቤቱ መግለጫ አውጥቷል። የአማራ ክልል ትምህርት ቢሮ በግዳጅ ግዕዝ እንዲማሩ ያሳለፈው ውሳኔ ህዝበ ሙስሊሙና በየደረጃው ያሉ የክልሉ መጅሊስ መዋቅሮች ተቃውመውታል።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙስሊም ተማሪዎች በትምህርት ሚኒስቴርና በአንዳንድ የትምህርት ተቋማት ይደርስባቸዋል ያለውን በደል አስመልክቶ ዛሬ መግለጫ የሰጠ ሲሆን በዚህም ጠቅላይ ምክር ቤቱ እስላማዊ አልባሳትን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን በአጽንኦት ገልጿል። በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በእስላማዊ አለባበሳቸው ምክንያት ብቻ ከ2 ዓመታት በላይ ለሚሆን ጊዜ ከትምህርት ገበታቸው እንደተፈናቀሉ አመልክቷል። ጉዳዩ የሚመለከተው ትምህርት ሚኒስቴርም ተማሪዎቹ ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም ሲልም ወቅሷል። ምክር ቤቱ ትምህርት ሚኒስቴርና አንዳንድ የትምህርት ተቋማት እስላማዊ አለባበስን ምክንያት በማድረግ ሙስሊሞችን ከትምህርት ገበታ የማፈናቀል ተግባር በአስቸኳይ ሊቆም ይገባል ሲልም አሳስቧል። የአማራ ክልል ትምህርት ቢሮም የህዝበ ሙስሊሙ መሪ ተቋም ጋር ውይይት ሳያደርግ ሙስሊም ተማሪዎች በግዳጅ ግዕዝ እንዲማሩ ውሳኔ ማሳለፉን የጠቀሰው ምክር ቤቱ ውሳኔውን ህዝበ ሙስሊሙና በየደረጃው ያሉ የክልል መጅሊሶች መዋቅሮች እንደተቃወሙት ገልጿል። ህዝበ ሙስሊሙንና ተቃውሞቻቸውን ባገለለ መልኩ የተላለፈው ውሳኔ ክልሉ ያለበትን ውስብስብ ችግር የበለጠ የሚያባብስ በመሆኑ ፍጹም ተቀባይነት እንደማይኖረውና የእርምት እርምጃ እንዲወሰድ እንጠይቃለን ሲል በመግለጫው አሳስቧል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተጠቀሱ ችግሮችን ጨምሮ ህዝበ ሙስሊሙን የሚመለከቱ ችግሮች ዘላቂ መፍትሄ እንዲያገኙ ከዑለማ፣ ከህግ ምሁራን፣ ከማህበረሰብ ተወካዮች፣ ከሚዲያ ባለሙያዎች፣ ከሴቶችና ከወጣቶች የተወጣጣ ኮሚቴ በዛሬው ዕለት እንደተቋቋመም መግለጫው አመላክቷል። ውድ የሰርክ ቲዩብ ቤተሰቦች ለዛሬ ያዝናቸው ወቅታዊ መረጃዎችን የያዘ መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መረጃዎች እስክንገናኝ በያላችሁበት ሰላም